እኔ በኩሌ ማለት ነው ከመዳም ቤት ሆኜ እንደዚህ ያለ ዳቦ በጣም ነው የሚጣፍጠው። በእውነት በጣም ደስ የሚል ዳቦ ሰራዊ ማለት ነው ለትንሳኤ። ይህን ይመስላል የሰራሁት። በጣም ደስ ብሎኛል። አውደ አመት ደግሞ ከመዳም ቤት ሆነው እንደዚህ ክርስቶስ ትንሣኤ ሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ አደረሰኝ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ አዲስ ነኝና አበረታቱኝ፣ ሰብስክራይብ እያደረጋችሁ ማለት ነው። እዚህ ላይ ደግሞ ዳቦ ልሰራ ፈልጌ ነው። ዘይትና ከመራ ጨው አግብቻለሁ። ትንሽ ስኳርም ጨምርበታለሁ ማለት ነው። እና እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እያልኩኝ ትንሽዬ ለአውደ አመት ከመዳም ቤት ሆኜ የሰራሁት ላሳያችሁ ፈልጌ ነው። እዚህ ደግሞ አሁን እየደባለቅኩት ነው። ግን አዲስ ስለሆንኩኝ ብዙ መቅረጡ እንትን ስላለኝ ነው ማለት ነው። አሁን በራሴ የለካሁት ነው። እንደዚህ ይበቃኛል ብዬ ያደረኩት ነው። አሁን ትንሽ ፓውደር አድርግለታለሁ ትንሽ ወደ ላይ እንድል ማለት ነው። እንደዚህ እያወቃሁት በደንብ አድርጌ ነው ያሸሁት ማለት ነው። በደንብ ነው ያሸሁትና በጣም ነው ደስ የሚል ነው ማለት ነው። በእኔ በራሴ የሰራሁት እናንተ ደግሞ አብራችሁ እያየኝ ብርሃነ ትንሣኤው ደግሞ የሰላም የደስታ አድርጎ አመት ለአመት ያደርሰን። በደንብ አድርጌ አሽቼ ከዛ ዘይትን ጨምሬ ደግሞ በደንብ ለወስኩት ማለት ነው። በደንብ ከለወስኩት በኋላ እንደዚህ እያደረኩኝ ደግሞ እኮ ወፍራም ነኝ በጣም ወፍራም ነኝና እንደዚህ እያደረኩ በጣም እያሸሁት ነው ማለት ነው። በጣም ደስ የሚል ነበረ ለማለት ነው። ብርሃነ ትንሣኤ ደግሞ አመት ለአመት ያድርሰን። አመቱ ከመዳም ቤት ቁጭ ብለን እንግዲህ እስሬት ያሉትንም ሰላም ለሀገራቸው ያብቃልን። በየመንገዱ የሞቱትንም ሁላቸውንም እግዚአብሔር አምላክ በአጸደ ገነት ያኖርልን። እንደዛ አድርጌ ለውሼ ጨርሼዋለሁ ማለት ነው። አሁን አስቀምጠዋለሁ። ንዑስ ሰዓት ነው የቆየሁት ማለት ነው። 30 ደቂቃ ማለት ነው። 30 ደቂቃ አቆየሁበት። እንደዛ አድርጌ ከ20 ደቂቃ በኋላ ደግሞ እንደዚህ ፌስታል አድርጌ አስቀምጠዋለሁ። ከ20 ደቂቃ ደግሞ እንደዛ ብሎ መጣልኝ ማለት ነው። እንደዚህ ወደ ላይ ሆኖ በጣም ነው ደስ የሚለው። እኔ ደግሞ እጄ ማለት ነው እንደ እናቴ ነኝ። እናቴ ማለት ነው በጣም ትንሽ አሁን እንትን አድርጋ ተለብሎ ነው የሚደርስላት ማለት ነው። እናቴ እዚህ ደግሞ እህቴ ያለች ከእህቴ ጋራ እያወራሁ ነበረ። አሁን ዘይት አድርጌ እንትን እያደረኩ ነው። ልጤ እያስተካከልኩ ነው ማለት ነው። አንዳንዴ ማለት ነው ጥሩ መዳም ካገኛችሁ በጣም ነው ደስ የሚለው። እኔ እድሌ ማለት ነው እግዚአብሔር ይመስገን የሄድኩባቸው ሁሉ አረቦቹ በጣም ነው የሚወድኝ፣ በጣም ነው የምወድኝ፣ እኔም እወዳቸዋለሁ ማለት ነው። ምንም ብሰራም የሰራሁት ብሰራም ምንም አይሉኝም ማለት ነው። በጣም ጥሩ ናቸው። መገባቸው አረቦቹ በጣም ጥሩ ናቸው ማለት ነው። አብረውኝ ይበላሉ፣ አብረውኝ ይጠጣሉ። በጣም ነው ደስ የሚሉት ማለት ነው። እዚህ ደግሞ አስተካክዬ ጨርሻለሁ ማለት ነው። ነገር ግን ማለት ነው እንደዚህ ትንሽ አስቀምጨው ነበረ። ከዚያ ካወጣሁት በኋላ ዝም ብዬ ነው የምሸልመው፣ ዝም ብዬ ማለት ነው።
መስቀል አደረኩና ከዚያ በኋላ ማለት ነው ምን እንደሆንኩኝ ጠፋብኝ። እንዴት ብዬ እንደምሸልመው ነው የጠፋብኝ እና ግራ ገባኝ ማለት ነው። ብርሃነ ትንሣኤው እንግዲህ እግዚአብሔር አምላክ አመት ለአመት ያድግመን፣ ለአመታም ለሀገራችንም ያብቃን። እግዚአብሔር አምላክ አመት ለአመት ያድግመን። እንደዚህ ያደረጉ ሞያ ምንድነው የሚባለው? ሞያሺ ይሸረሸርልሽ ነው የሚባለው። አንድ ዘፈን ነበረና ትንሣኤ ደግሞ እንደዛ አድርጌ ሰርቻለሁ አልኳችሁ። አምባሻ ምንድነው የሚባለው በአማርኛ? በእኛ ሀገር ህብስት ነው። በአማርኛም ህብስት ነው የሚባለው። እኛ ሀገራችን እንደዚህ በውሃ የሚሰራ ህብስት ነው የሚባለው። እናንተ ድፎ ነው ወይስ ዳቦ ነው የሚባለው? በአማርኛ እኔ አላውቀው ብዙ። ግን በእኛ በሀገራችን በራያ ደግሞ በትግሬ ህብስት ይባላል። ድፎ ከሆነ አምባሻ፣ አምባሻም በአማርኛ ይባላልና እንደዚህ አድርጌ ውሃ ላይ ያስገባሁት ማለት ነው። ምጣዴ ላይ ካገባሁት በኋላ ደግሞ እንደዚህ ብሎ ወጣልኝ። ደስ አይልም? ጨረስኩት ማለት ነው። ከውሃው ከድስቱ በስሎ አወጣሁት። እንደዚህ ያማረ ደስ የሚል ዳቦ ሆነ ማለት ነው። ህብስት ነው የሚባለው በእኛ በሀገራችን በራያና እንደዚህ ያማረ ህብስት ሰራውኝ እላቸዋለሁ። እህት ያለችን በዛ ለማኛው ግን ብቻ አይደለም የምበላው፣ እህት ያለችኝ። ከዚያ ደግሞ መዳሞቼ ከኔ ጋራ ይበላሉ። ከዛ ሌላ ትንሽ እየቀረችና ለምን አልጋግራትም እዛ ብዬ እችም ጋገርኳት ማለት ነው። እንደዚህ ብላ ወጣችልኝ። እንዴት እንዳደርግ እንደሸለምኩት አያችሁ። ዝም ብዬ እኮ ነው ትንሽ ናት ብዬ ስሰራት እንደዛ ብላ መወጣችልኝ ማለት ነው። እና በጣም ነው የሚጣፍጠው። ደግሞ ነጭ ነው የሆነው፣ ደስ ይላል። እውነት ለመናገር በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እና መልካም ብርሃነ ትንሣኤ። እንግዲህ እግዚአብሔር አምላካችን ለአመት አመት ያድርሰን። እንደዛ አድርጌ የሰራሁት እላቸዋለሁ። ደግሞ ወፍራም ነኝ እጄ ላይ በጣም አይደለ እና በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። እኔ ግን ትኩስ ሲሆን ሆዴ ይነፋኛል፣ ብዙ አልበላም ማለት ነው። ትንሽ ቀመስኩትና ሆዴ ይነፋኛል። ትኩስ ከሆነ እኔ አልችልም። ትኩስ ነገር መብላት አልችልም። እና እንደዚህ ይመስላል ቤተሰቦቼ። አበረታቱኝ። አዲስ ጀማሪ ነኝና ሰብስክራይብ፣ ላይክ እያደረጋችሁ እባካችሁ አበረታቱኝ ወንድሞቼ። እግዚአብሔር አምላክ እንግዲህ ለብርሃነ ትንሣኤው ላደረሰን እግዚአብሔር አምላክ ክብሩ ይስፋል። ለመድኃኒዓለም ሰላም፣ ጤና፣ ፍቅር ይስጠን። አያችሁ በጣም ነው